አስቸኳይ መልእክቱ እንግዲህ አንደኛው ለፖለቲከኞች ነው። በእባብና በዘንዶ ተነክሳችሁ ታብዳላችሁ። በጠንቋይ አምናችሁ ክታብ ይዛችሁ የተቀመጣችሁ አሁን ማበዱ ልብሳችሁን ጠላላችሁ ታብዳላችሁ። አንደኛ የተቅማጥ በሽታ፣ ሁለተኛ የተውከት በሽታ፣ ሶስተኛ የአእምሮ ጭንቀት በሽታ መጣባችሁ ተብላችኋል። አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ሰምተን ለመዳን ጸለየን ለመሰማት እንድታበቃን መንገድክን እንድትመራን ስርዓትን እንድታስተምረን እንለምንሃለን፣ እንማልድሃለን። ጌታ ሆይ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ውድ ተመልካቾቻችን እንደምን ሰነበታችሁ? እንደምን ከረማችሁ? እናቶቻችን፣ አባቶቻችን፣ እህቶቻችንና ወንድሞቻችን በእውነቱ እግዚአብሔር አምላካችን እዚህ ዕለት እዚህ ሰዓት እዚህ ደቂቃ ያደረሰን ልዑል አምላክ ክብር ምስጋና ይድረሰው። ከመጥምቀ መለኮት ቅዱስ ዮሐንስ ከቅዱስ ማርቆስ ረድኤትና በረከት ያሳድርብን። ዛሬ አስቸኳይ መልእክት ይዤላችሁ መጥቻለሁ። ይህንን አስቸኳይ መልእክት ለሁላችሁም ጠቃሚና አስፈላጊ ስለሆነ ሁላችሁም እንድትዘጋጁ፣ ሁላችሁም ተዘጋጅታችሁ እንድሰሙና ላላዩና ላልሰሙ ደግሞ ሼር በማድረግ እንድታደርሷቸው እየጠየቅሁ አሁን በመጀመሪያ ጸሎት እናደርጋለን። አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ሰምተን ለመዳን ጸለየን ለመሰማት እንድታበቃን መንገድክን እንድትመራን ስርዓትን እንድታስተምረን እንለምንሃለን፣ እንማልድሃለን። ጌታ ሆይ በስርዓትህ በሕግህ ጸንተን እንድንኖር አንተን እንድናስደስት አንተን እንዳናስከፋ በቸርነትህ ጠብቀን፣ ባርከን፣ ይቅር በለን። ጌታ ሆይ አንተ የወደድካቸው የመረጥካቸው ያከበርካቸው ቅዱሳን መላእክትን ድንግል ማርያምን ጻድቃን ሰማዕታትን ሁሉ ተማጽነናል። ጌታ ሆይ በእነሱ ቃል ኪዳን ማረን፣ እራራልን። አሜን። አቡነ ዘበሰማያት ይትቀደስ ስምከ። ዛሬ አስቸኳይ መልእክት ነው። አጭር መልእክት ነው። ሁለት መልእክት ነው ማስተላለፍላችሁ። አስቸኳይ መልእክት ነው። ሁለት መልእክቶች ናቸው ማስተላለፍላችሁ። አስቡበት፣ ጸልዩበት። እንግዲህ እኔ የደረሰኝን ለእናንተ ማድረስ ነው። አስቸኳይ መልእክት ህዳር 29 2018 ከሌሊቱ 9 ሰዓት ተኩል ነው የደረሰኝ። ከሌሊቱ 9 ሰዓት ተኩል የደረሰኝ መልእክት ነው። ስለዚህ አስቸኳይ መልእክት ህዳር 29 2018 ከሌሊቱ 9 ሰዓት ተኩል የደረሰኝ ነው። ትላንትና ንግስ ስለነበረ በ29 የአቡነ እጨጌ ዮሐንስ ንግስ ስለነበረ
አልደረስኩም። እዛ ስለዋልኩ አልተላለፈም። ስለዚህ የተላለፈበት ቀን ደግሞ ህዳር 30 2018 ያው ተንቢሉ ላይ ተቀምጦላችኋል ቀኑ ማለት ነው የተላለፈበት ቀን። መልእክቱ የደረሰኝ ግን በ29 ነው። መልእክቱን ያስተላለፍኩት ደግሞ በ30 2018 ዓመተ ምህረት ነው። ይሄ ነው መልእክቱ። በጣም እናመሰግናለን ኃይለ ሥላሴ። እንግዲህ ጎፈንድሚያችን እንድታዩት እንድትጎበኙት ሁልጊዜ ደንበኛችን ሁልጊዜ አትርሱኝ በጸሎታችሁ አስቡኝ የሚለው ወንድማችን ኃይለ ሥላሴ $20 አስገብቶልናል። በጣም እናመሰግናለን። እንዲያው ስራህን ይባርክልህ፣ ያሰብከውን እግዚአብሔር ይፈጽምልህ። ሌሎችም ይህንን ተከትላችሁ ለምታደርጉ እግዚአብሔር የልባችሁን ሐሳብ ይፈጽምላችሁ እግዚአብሔር። አስቸኳይ መልእክቱ እንግዲህ አንደኛው ለፖለቲከኞች ነው። ለፖለቲካ ሰራተኞች በሙሉ ለፖለቲካ ሰራተኞች በሙሉ ስሙኝ፣ በሙሉ ለፖለቲካ ማንኛውም በዓለም ላይ ላለ ፖለቲከኛ ማለት ነው። በዓለም ላይ ላለ ፖለቲከኛ በአጠቃላይ በዓለም ላይ ላለ ፖለቲከኛ ጠቅላላ ለፖለቲካ ሰራተኞች በሙሉ አንደኛ የተቅማጥ በሽታ፣ ሁለተኛ የተውከት በሽታ፣ ሶስተኛ የአእምሮ ጭንቀት በሽታ መጣባችሁ ተብላችኋል። ለፖለቲከኞች አንደኛ የተቅማጥ በሽታ፣ ሁለተኛ የተውከት በሽታ፣ ሶስተኛ የአእምሮ ጭንቀት በሽታ መጣባችሁ ተዘጋጁ ተብላችኋል። መጣባችሁ ተዘጋጁ ተብላችኋል። በመላው ዓለም ለምትገኙ በአገር ውስጥ በውጭ ሀገር ለምትገኙ ፖለቲከኞች ጠቅላላ። ሁለተኛው ደግሞ በአባይ ጠንቋይ አምናችሁ የምትከተሉ በደንብ ስሙኝ። በአባይ ጠንቋይ አምናችሁ የምትከተሉ እና በመተተኞች የሰጧችሁን ክታብ የያዛችሁ በአባይ ጠንቋይ አምናችሁና የምትከተሉ እና በመተተኞች የሰጧችሁን ደጋሚዎች ጠንቋዮች የሰጧችሁን ክታብ የያዛችሁ። አዎ ጠንቋዮቹ ደግመው ጽፈው ደጉሰው የሰጧችሁን በቤታችሁ፣ በኪሳችሁ፣ በአንገታችሁ የያዛችሁ በአጠቃላይ ከጠንቋይ ከቃልቻ ከመጽሐፍ ገላይ ከስር በጣሽ ከጠንቋይና ከመተተኛ ተቀብላችሁ በኪሳችሁ፣ በአንገታችሁ፣ በቤታችሁ በአጠቃላይ ይህንን ክታብ የያዛችሁ በእባብና በዘንዶ ተነክሳችሁ ታብዳላችሁ ተብላችኋል። አዎ በእባብና በዘንዶ ተነክሳችሁ ታብዳላችሁ። በዘንዶና በእባብ ተነክሳችሁ ታብዳላችሁ ተብላችኋል። መድኃኒቱ በደብረ ሊባኖስ ገዳም 21 ቀን ተቀምጣችሁ ጠበል በመጠመቅና ንስሐ በመግባት ትድናላችሁ ተብላችኋል። በዚህ መሰረት
በጠንቋይ አምናችሁ ክታብ ይዛችሁ የተቀመጣችሁ አሁን ማበዱ ልብሳችሁን ጠላላችሁ ታብዳላችሁ። በዘንዶ በእባቡ ተነክሳችሁ ስታብዱ መድኃኒቱ ደብረ ሊባኖስ ገዳም ሄዳችሁ 21 ቀን ጠበል በመጠመቅና ንስሐ በመግባት ትድናላችሁ ተብላችኋል። ስማ ጆሮ ያለው ይስማ። ህዳር 30 2018 መልእክቴ ይሄ ነው። አመሰግናለሁ። ደህና ዋሉ።